ሰላም እንዴት ናችሁ? አብርሽ ነኝ። ዲሞ ላይ ፕራክቲስ ማድረግ ጀምረናል። እንደምታውቁት ዛሬ 16ኛ ቀናችን ነው። 16 ቀን ሆኗል ፕራክቲስ ማድረግ ከጀመርን። ዲሞ ላይ ፕራክቲስ እናደርጋለን። ዛሬም ያው የሆነ ስትራግል አለው፣ ተስፋ የሚያስቆርጥ ነገር አለው። አንዳንዴ ቁማር ነው እንዴ እስከምትሉ ድረስ የሚያስጠሉ ብዙ ነገሮች አሉ። ፎሬክስ ላይ በጣም ብዙ ነገር እያየሁበት ነው። ተስፋ እንድትቆርጡ የሚያደርጉ በቃ ቁማር ነው ብላችሁ እንድትተው የሚያደርጉ ብዙ ነገሮች አሉ። የእውነት ነው ብላችሁ ፎሬክስ በጣም ስትራግል አለው። ከዚህ በፊት ዝም ብሎ በቃ የሆነ ነገር ተምረው ከዛም በኋላ የተማሩትን መተግበር ነው። ስትራቴጂ ይዞ እዛ ስትራቴጂውን መተግበር ነው ብዬ ነበር ማስብ። ግን አሁን ብዙ ነገሮችን ሳያቸው የምታውቁት ስትራቴጂ አንዳንዴ ይከዳችኋል ማለት ከእናንተ አጌንስት ይሄዳል። እርግጠኛ ሆናችሁ ሴል ስትሉት አፕ ትሬንድ ይሆናል፣ ባይ ስትሉት ወደ ታች ይወርዳል። እና ብዙ ስትራግሎች አሉ ፎሬክስ ላይ። እነዛን ስትራግሎች ያው ቀስ በቀስ ከትዕግስት ጋር እያለፍናቸው እንሄዳለን ብዬ ተስፋ አደርጋለሁ። ያለፈው ትሬዲንግ ላይ ሎስን ያደረግ ያው ሎስ እንደሚያስተምረን ነው የተነጋገርነው። ብዙ ሎሶች ይኖሩናል፣ ብዙ ፕሮፊቶችም ይኖሩናል። ዲሞ ላይ እስካለን ድረስ ግን እነዚህ ሎሶችም ፕሮፊቶችም መምህሮቻችን ሆነው ያልፋሉ። የሆነ ነገር እየተማርን ሪስክ እየወሰድን እየተማርን ነው የምንሄደው። ላይፍ ላይም እንደዛው ነው። የሆነ ነገር ሪስክ ወስደ ከጀመር ያ ነገር ያስተምረናል። የሆነ ነገር አስተምሮን ያልፋል ብዬ ነው ማሰብ። ስለዚህ በዚሁ እንቀጥላለን። ዲሞ ላይ ፕራክቲስ ማድረጋችንን እንቀጥላለን። የሆነ ነገር ያስተምረናል። እየተማርን የሆነ ቀን ሪል አካውንት ጋር የምንደርስበት ቀን ይመጣል ፈጣሪ ከፈቀደ። አብራችሁኝ ሆኑ። ዛሬ 16ኛ ቀናችን ነው። አብራችሁኝ ሆኑ። ዲሞ ላይ በደንብ ፕራክቲስ እናደርጋለን። ዛሬም የሆነ ትምህርት እንማራለን። እያንዳንዱ ቀን አንዳንድ ትምህርት እያስተማረን ነው። ያ ትምህርት ነው የሆነ ቀን በጣም ፕሮፊቴብል እና ፕሮ ትሬደር እንድንሆን የሚያደርገን። ስለዚህ እያንዳንዱን ትምህርት አብረን እንማር። አብራችሁኝ ሆኑ። ወደ ዲሞ አካውንት እንሂድ። እሺ ዩኤስዲ ዊክሊ ታይም ፍሬም ላይ ነው። እስቲ ዊክሊ እንደምታዩት አንዷ ካንድልስቲክ አንድ ሳምንት አስቡት እንግዲህ። ስለዚህ ይሄ ወር እንዳለ ሳይድ ዌይ ላይ ነው የነበረ፣ ምንም ሬንጅ ላይ ነው የነበረ። አፕ ትሬንድም ዳውን ትሬንድም አልነበረም ማለት ነው ሙሉ ይሄ ወር ብቻ ሳይሆን ከጁን ጀምሮ ነው እንጂ አስቡት እንግዲህ። ግን ታይም ፍሬሙን በጣም ስናሳንሰው 15 ሚኒት ወይም 30 ሚኒት ላይ ስናደርገው በጣም መዋዠቅ አለ። ግን እንደምታዩት ነው ከመስከረም ጀምሮ እዚህ ላይ አሁን መስከረም አይደል? ከመስከረም ጀምሮ ትልቅ ለውጥ አይታይም። እዚህ ጋር እንደምታዩት እዚህ ጋርም ከሜይ ጀምሮ እንደምታዩት ከዚህ ጀምሮ ምንም ትልቅ ለውጥ የለም። ያው እቺ ትንሽዬ ከፍታ የምትመስለው ዊክ ላይ አወርሊ ወይም ሚኒት 30 ሚኒት ላይ 15 ሚኒት ላይ ምናምን ብናደርገው ትልቅ ለውጥ ነው ያለ። ትልቅ እየመዋዠቅ አለ። በጣም አፕ ትሬንድ ነው ይሄ ማለት ነው። ግን ዊክሊ ላይ ስናደርገው እንደምታዩት ነው። ስለዚህ ዊክሊ ይሄን ይመስላል። እስቲ ታይም ፍሬም አወርሊ እንደምታዩት እዚች ፖይንት ላይ የደረሰ ነው። ሴል ሳይድ ሊኩዊዲቲ ትባላለች ይቺ። በአይሲቲ ኮንሴፕት ሴል ሳይድ ሊኩዊዲቲ ነው የሚላት ይችን። ፕራይስ እዚች ድረስ መጥቶ እንድች አካባቢ ደርሶ ይመለሳል የሚል ኮንሴፕት ማለት ነው እዚህ ላይ። ምክንያቱም ስቶፕ ፓንቶች ስላሉ፣ ስቶፕ ሎሶች ስላሉ፣ ሊኩዊዲቲ እዚህ ላይ ስለሆነ የአብዛኛው ሰው እዚህ ላይ ደርሶ ያችን ሊኩዊዲቲ ይዞ ይመለሳል። ስለዚህ አሁን እንደምታዩት ኦርደር ብሎክ እያስያዘ ነው። እዚህ ላይ ኢንስቲትዩሽኖች ኦርደራቸውን እያስያዙ ይመስለኛል። ምክንያቱም ኦርደር ብሎክ ማለት ይቺ ናታ። በተነጋገርነውና በተማርነው መሰረት ይቺ ማለት ነው። እንደዚህ ዳይሬክት ወዲያው ደግሞ ይሄ ሲፈጠር ኦርደር ብሎክ ይባላል። ስለዚህ እስቲ ታይም ፍሬሙን እናሳንሰውና አሪፍ ሴታፕ ካገኘን እንገባለን።
ትሬንዱ ዳውን ትሬንድ ነው እንደምታዩት። ያው ሎወር ሃይ እየሰራ ስለሆነ የሚሄድ እንደዚህ አሁን እንደዚህ ብሎ እንዲህ ሊወርድ ይችላል፣ ላይወርድም ይችላል። ምክንያቱም ኪ ሌቭል ላይ አካባቢ ስለደረሰ እዚህ አካባቢ ስለደረሰ ከዚሁ ደግሞ ሊመለስም ይችላል። ምክንያቱም ብዙ ጊዜ አይታችሁ ከሆነ እንደዚህ አይነት ቦታዎች ላይ ሲደርስ ይመለሳል ፕራይስ። እንደዚህ አይነት ቦታዎች ላይ ሲደርስ ይደርስና ይመለሳል። ከዛ እዚችኛዋ ጋር ሳይደርስ እዚች ጋር ደርሶ ደግሞ ይመለሳል። ከዛ ይመጣና ደግሞ አሁንም እዚችኛዋ ጋር ሳይደርስ እዚች ጋር ደርሶ ይመለሳል። አሁንም ደግሞ እንድች ሳይደርስ እዚች ጋር ሳይደርስ ሊመለስ ይችላል። እስቲ ጎልድን እናየውና ዛሬ 28 ነው። ያለፈው ቀን እቺ ነበረች 20 እዚህ ነበረች። እዚህ ላይ ፕራይስ ዋንትስ ቱ ጎ አፕ ራይት ናው ወደ ላይ ለመሄድ እያሰበ ይመስለኛል። እስቲ ምንም አይነት ዳይሬክሽን አይታይም። የእውነት ነው እላችሁ። ምክንያቱም እርግጠኛ ሳንሆን ትሬድ ከምናደርግ ትሬድ ሳናደርግ ብንል ይሻላል። እዚህ ላይ አለ በእርግጥ ሆሪዞንታል ላይ እዚህ ላይ እናስቀምጥና ይሄ ባይ ሳይድ ሊኩዊዲቲ አለ። ከዛ ላይም እንደዛው ቺኛዋ ላይንም አለች። ፕራይስ እዚህ ላይ ሪያክት ሊያደርግ ይችላል። እሺ ከለሩን ልቀይረው እስቲ እንደዚህ ቢሆን እንደዚህ ታይም ፍሬሙን ወደ 15 ሚኒት ብናዞረው ፕራይስ እዚህ ድረስ ይመጣል ብዬ አስባለሁ። እዚችኛዋ ድረስ ያው ሊዘገይብን ይችላል እንጂ እዚህ ድረስ እንድች ይመጣል። ደርሶ እንዲህ የመመለስ ፕሮባቢሊቲ አለው፣ የመሄድ ፕሮባቢሊቲም አለው። ግን እዚህ ላይ መጥቶ ሪያክት ያደርጋል ብዬ አስባለሁ ይመስለኛል። ኢት ኢዝ ፕሮባቢሊቲ አብዛኛው
ቢኮዝ እንደምታዩት ሊኩዊዲቲ ይዞ ነው እየሄደ ያለው። እዚህ አካባቢ መጥቶ እዚች ላይ ደርሶ እዚህ ላይ ሊኩዊዲቲዎችን ግራብ አድርጎ ነው እየተመለሰ ያለሁት። ስለዚህ እንድች ወጥቶ እዚች ላይ ደርሶ ሜቢ እዚህ ሊደርስ ይችላል፣ እዚህኛው ጋም ሊደርስ ይችላል፣ እዚችኛዋ ላይን ጋም ሊደርስ ይችላል። እዚች ጋር ግን እስቲ ታይም ፍሬሙን ላሳንሰውና እዛች ድረስ ወይ ትሬድ እንገባለን። እዚህ ድረስ ትሬድ እናድርግ። አይመስላችሁም? እኔ ይመስለኛል። እናንተም ከመሰላችሁ ትሬድ እናድርግ። ቢኮዝ እዚሽ ጋር ደርሶ ሊመለስ ይችላል፣ ላይመለስ ይችላል። ግን እዚሽ ጋር ይደርሳል በሚለው የሆነ ፐርሰንት ያህል እርግጠኛ ነኝ። ስለዚህ ያው 100% እርግጠኛ መሆን አይጠበቅብንም። የሆነ ያህል ፐርሰንት እርግጠኛ ከሆነ ቴስት ማድረግ ነው። ምክንያቱም ፕራክቲስ ላይ እስከሆነ ድረስ ይሆናል የምንለውን ፕራክቲስ ማድረግ ነው። ስለዚህ እዚች ድረስ ባይል በለው እስቲ ስለዚህ ድረስ ማለት ነው። እዚች ድረስ ባይ እንለዋለን። ስለዚህ ታርጌታችን እዛ ድረስ ነው። ስቶፕ ሎሳችን ደግሞ የድረስ ይሆናል መሰላችሁ? እዚች ጋር የምትሆን ስቶፕ ሎሳችን እስቲ ቆይ 30 ሚኒት ጋር እንደ ቼክ እናድርገው። ታርጌታችን እዚች አረንጓዴ ከለር ድረስ ነው። ስለዚህ ስቶፕ ሎሳችን እዚች ድረስ ነው። ስቶፕ ሎሳችን እዚህ ሳይሆን እዚችኛዋ እንትን ድረስ እናድርገው። ተመሳሳይ ሊሆንብን ነው እኮ ታርጌታችን እና ስቶፕ ሎሳችን። እስቲ 1 ሚኒት ጋር አድርገው እና ስቶፕ ሎሳችንን እዚህ ዲተርማይን እናደርገዋለን። ኦኬ አንዴ ኮንፊርም እስከሚያደርግ ጠብቅ። እንዴ አሁን ያለው 1 ሚኒት እንደምታዩት ኪ ሌቭል ላይ ነው። እዚህ ሌቭል ላይ ነው። ሪያክት ቅድምም እዚህ ደርሶት ስለተመለሰ እዚህ ፖይንት ላይ ደርሶ፣ ስለዚህ እቺን አሁን ፌል የሆነች ትንሽ ፌር ቫልዩ ገባለች እንደምታዩት እዚህ ጋር እቺን ፊል ያርጋትና ባይ እንለዋለን። እስከዛ ፔሸንት ፌር ቫልዩ ጋር ፊል አደረጋት። እንደውም አሁን ይወጣል። ካልወጣ አንገባም። ስለዚህ ሲወጣ ችን ሌቭል ሲያልፋት ብዙ ጊዜ የሚሄደው እኩል እያደረገ ማለት ነው። የሆነ ካንድልስቲክ ዊኮች እኩል ካልሆነች እና ችን ሪባላንስ ያደርግና ይሄ አሁን ተመልሶ መጣና እዚህ ጋር እኩል ሆነና ወጣ። ባላንስ ያልሆነው ፕራይስ ሪባላንስ ያደርጋል። ስለዚህ በዚህ መልኩ ነው ማለት ነው ፎሬክስ የሚሰራ። ብዙ ያልገቡ ወደፊት የሚገቡ ነገሮች እንደምታዩት እዚህ ፖይንት ላይ ደረሰ ያችላል። እዚህ አሁን ወደ ላይ ይወጣል።
አሁን ይመጣል። ወይም ደግሞ ሊመለስም ይችላል። ያለበት ቦታን ጄጅ ማድረግ አንችልም። እንዳልነው እዚህ ቦታ ላይ ደርሶ ፌር ቫልዩ ጋፕ ፊል አድርጎ እየተመለሰ ነው እዚህ ደርሶ ማለት ነው። ስለዚህ እዚህ አካባቢ ድረስ ይመጣ ይሆናል፣ ግን እኛ እዚህ ድረስ ትሬድ ማድረግ አለብን። ይሄ አሪፍ የሚባል ስትራቴጂያችንን ያሟላ ነገር ነው እንደምታዩት። ቢኮዝ ትሬንዱ ዳውን ትሬንድ ነበር መጀመሪያም። ከዛ ቅድም እንዳልኳችሁ እዚህ ጋር እንደዚህ መጣ፣ ላወር ሃይ ላወር ሎ እየሰራ መጣና እዚህ ደረሰ። አሁን እንዲመጡ እንድች ወይ እዚች ፖይንት ላይ ደርሶ ይመለሳል፣ ወይ እዚቹ ጋር ደርሶ ይመለሳል። ስለዚህ እኛ እዚችኛዋ ጋር ድረስ ኦርደር ማስያዝ አለብን ማለት ነው። ሴል ነው የምንለው። ታይም ፍሬሙን እስቲ 1 ሚኒት ጋር አድርጓል። እንደዚህ ማለት ነው። ሰርቲ ሚኒት አድርገን ቸክ እናድርግ። እንደምታዩት ነው እዚህ ፖይንት ላይ ደረሰ። አሁን እዚች ድረስ ይመጣል፣ በእርግጠኝነት እዚህ ድረስ ይመጣል ብዬ ነው የማስበው። ኤግዛክትሊ ደግሞ ይመጣል። ሴል ዜሮ ፖይንት ነው ስሪ ሎት ታርጌታችን የት ሄደ? ሳንለው ስለዚህ ይሄን ሎት እንደዚህ ነው 0.2
ስቶፕ ሎሳችንም ታርጌታችንም ሬሾ 1:2 ነው። ከዛ እቺን ሾርት ፖዚሽን እዚህ ጋር እናስቀምጥ። እዚህ ጋር ከዛ እንደዚህ ይሆናል ታርጌታችን። ፕራይስ እየተንቀሳቀሰ ስለሆነ ነው እምቢ ያለን። ስለዚህ ኮንፊርም ልበል። እኔ ግን ይሄ ኤክስነስ የሚባል ፕሮፐር በጣም የረበሸኝ ይመስለኛል። ኦርደር ኖት ሊስት አለ። አሁን ፖዚሽን ኦርደር ይዟል። ኤግዛክትሊ እኛ ማርኬት ውስጥ ስንገባ ነው ከኛ በተቃራኒ የሚል የጀመረ። በጣም የሚገርም እኛ የገባንባት ራሷ ካንድልስቲክ ናት መቀየር የጀመረችው ወደ ላይ የሚሄድ የጀመረችው እና እንደምታዩት ሎስ አድርገናል። ያው ስትራቴጂያችን ልክ አልነበረም ማለት ነው፣ ወይም የሆነ የፈጠርነው ስህተት አለ። ያው ሁሌም ትክክል መሆን አለብን ማለት ሳይሆን ግን አሁን እኛ የተሳሳትነው ነገር ማርኬቱ አይደለም እኛ ጋር ችግር አለ ብዬ ነው ማሰብ። ግን ደግሞ ይህንን ስትራቴጂ ደግመን ሌላ ቀን ማየት አለን። ቢኮዝ እዚህ ሰርቲኔት ላይ እንዳየነው ፕራይስ ዳውን ትሬንድ ነበር እና ላወር ሎው ላወር ሃይ ላወር ሃይ ላወር ሎው እየሰራ ነው የሚሄደው። ከዛ እዚህ ላይ እየሰራ መጣ እንዲመጣ እንዲደርሶ ሲመለስ ወደ ታች ሊሄድ ነው ብዬ ነው ያሰብኩት። ግን ለካ አቅጣጫውን እሱ ሪቨርስ አድርጎ ወደ ታች ወደ ላይ እየሄደ ከዛም በኋላ ሃየር ሎ እየሰራ ወደ ላይ እየሄደ ነበር ማለት ነው ፕራይሱ። ስለዚህ መቸኮላችን ሊሆን ይችላል ችግሩ፣ ትክክለኛ ኮንፊርሜሽን ማያት። ምክንያቱም እንዲህ ሂዶ ተመልሶ ወይ ይሄንን ብሬክ ማድረግ ነበረበት፣ እዚህ ላይ ብሬክ አድርጎ ሲያልፍ ነበር ሴል ማለት ያለብን፣ ወይም ደግሞ ወደ ላይ ሲመለስ ይችን ብሬክ ሲያደርግ ነበረ ባይ ማለት ያለብን።
ስለዚህ ይሄም አንድ ስህተታችን ነው። ሪል አካውንት ላይ ከመሳሳታችን በፊት እዚህ ላይ መሳሳታችን አሪፍ ነው። ስለዚህ ይህን ይመስላል የዛሬው ትሬድ። እንግዲህ ሎስ አድርገናል ዛሬ። እንግዲህ ቀጣይ ደግሞ 17ኛ ቀን እንገናኛለን። ቴንክ ሶ ማች። መልካም ጊዜ ይሆንላችሁ። ሰብስክራይብ አድርጉ። እስከ መጨረሻው ድረስ ቪዲዮን አይታችሁ ከሆነ ሰብስክራይብ አድርጉ። አብረን እንቀጥላለን። የሆነ ቀን ለውጥ እናመጣለን። ቴንክ ሶ ማች። ደህና